አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንዴት አላችሁ? ቪዲዮ ከለቀቁ ቆይቻለሁ። ዛሬ በአዲስ ነገር መጥቻለሁ ማለት ነው። የፀጉር ዘይት አብረን እንሰራለን ማለት ነው። እዚህ ጋር ፒዛር ያለው ማለት ነው። ካሮት አለው እዚህ ጋር ወራክ ለፋር እና ቁርንፍድ እና ተልባ ያላችሁም ደግሞ እንትን ጨምሩበት። ይሄ ምንድነው ሮዝመሪ መጨመር ትችላላችሁ። እዚህ ጋር ይኸው ዘይት ማለት ነው። ዘይት እንጨምራለን። ያላችሁ ያላችሁን ዘይት መጠቀም ትችላላችሁ። የምግብን ዘይት ይቻላል። ከዛ በኋላ ይሄንን አንድ ላይ እስቲ እናረጋለን ማለት ነው። ሲያረጋለን ከዛ ዘይት አረጋለን ማለት ነው። ዘይት እናረጋለን። ከዛ ጨምሬ ጨርሻለሁ። ወዴት ወስደዋለሁ? ወደ እሳት ወስደዋለሁ ማለት ነው። አያችሁ ዘይት ሆኖ ካየን ማለት ነው። እዚህ ሀገር ዘይቱን በጣም ውድ ነው። እዚህ ሀገር ያኔ እንደፈለግን እንደዚህ ሆና ሙሉት ካዩት ማለት ነው። እና እሳቱን ትንሽ ሞቅ እስኪ ድረስ እንትን እንለዋለን። ትንሽ ጨምር እናደርገዋለን ማለት ነው። ከዛ በኋላ ሞቅ ካለ በኋላ ቀንሱት፣ እሳቱን ቀንሱት እንዳይቃጠል ማለት ነው። ከዛ እንደዚህ ያደርግን እንላለን። ገና አልሞቀም ማለት ነው። አልሞቀም። እንደዚህ እኔ 2 አመት ሆኖኛል መጠቀም ከጀመርኩኝ። ዘይት አልገዛም ሲጀመር ከስቲም አላውቅም። ግን ቤት ያላችሁን ዘይት መጨመር ትችላላችሁ። እንትን ኮኮናት ኦይል፣ ይሄ ካስቶር ኦይል፣ የቡሎ ዘይት ማለት ነው። ብዙ ነገር መጠቀም ትችላላችሁ። እዚህ ጋር ጥቁር አዝሙድን ማረግ ትችላላችሁ። ጥቁር አዝሙድ እና አበሽ እኔ የለኝም ስለሌለኝ ነው ይሄን ብቻ ተጠቀመው ማለት ነው። ሮዝመሪ ቢኖራችሁ ደግሞ በጣም አሪፍ ነው። ሮዝመሪ ፀጉር ለማሳደግ አንደኛ ነው። በቃ ሮዝመሪ ከፊት ለፊታችሁ ፀጉር ምናምን በጣም አሪፍ ነው። አያችሁ ከለሩ እንዴት መቀየር እንደጀመረ። ከለሩ ማስተማር እያማረ ይሄዳል ማለት ነው። እና በጣም አሪፍ ነው። ተጠቀሙት። በሳምንት 2 ጊዜ 3 ጊዜ በቃ ፀጉራችሁ ስታጠቡ ብታረጉት ራሱ ምንም ችግር የለውም። እና ሽታ ምናምን የለውም። ሽታ ካለው ከፈራችሁ እንትን ይሄ ምንድነው ኮኮናት ኦይል ካለ ሽታ ይኖረዋል ማለት ነው ካለበት። ከዛ እሱ የብርቱካን ልጣጭ ማረግ ትችላላችሁ። እዩ ትሪት ከለሩ እንዴት እንደሚቀየር ማለት ነው። የካሮቱ ከለር በጣም ነው ደስ የሚለው። ሽታውን ሀታ በጣም ነው የሚያምረው። እና በሳምንት 2 ጊዜ ሳትታጠቡ በፊት ተቀቡትና ታጠቡት። ፀጉራችሁ ዞማ ነው የሚሆነው። ወላሂ እኔ ብዙ ነገር እሞክራለሁ። ሞክሬ ነው ማሳየው የምናገረውም። ሳልሞክር አልለቅም ማለት ነው። እና አሁን ሞቅ ብለዋል። ስለዚህ እሳቱን እቀንሰዋለሁ ማለት ነው። እሳቱን እንደዚህ ቅንስ አደረገውና አንድ 10 ደቂቃ ወይ እንደዚህ 8 ደቂቃ ምናምን ተወዋለሁ። 8 ደቂቃ እስከ 10 ደቂቃ ተወዋለሁ ማለት ነው። እሳቱ ቅንስ ስለሆነ ምንም አይሆንም። ከዛ በኋላ አለቁ እንትን አታጥሉት። እንደዚህ ከእሳቱ ካወረዳችሁት በኋላ አታጥሉት። እስከ ቢያንስ
እስከ ማታ ይቆይ ማለት ነው። እንደዚህ ሆኖ ይቆይ እስከ ማታ። ምክንያቱም ከለሩ የካሮቱ ከለር በደንብ እንዲወጣ ያደርገዋል ማለት ነው። እንደዚህ ከድናችሁ በሆነ እንትን አስቀምጡትና ከዛ በኋላ እንደዚህ አይነት እቃ ካላችሁ በዚህ አሁን ምንም የለውም ነው አስቀምጣችሁ በዚህ አጥሉት ማለት ነው። ስታቀሉት ካሮቱን እንዳትጨምቁት ማለት ነው። ዝም ብላችሁ እራሱ ይወረድ፣ ዘይት ብቻ ይወርዳል። ውሃው እንዳይገባባችሁ በኋላ ሽታ ያመጣል። ከዛ በኋላ ክፍላችሁ ያው በመዳን ቅመሞች ሁላችንም ክፍል አለን። ሽንት ቤት አስቀምጣችሁ በሳምንት ስትታጠቡ መጠቀም ማለት ነው። እየተጠቀማችሁ ፀጉራችሁ ዞማ ይሆን። ከዛ እንደዚህ ሆኗል ማለት ነው። አሁን አጥፋዋለሁ። ሳይሆን አጥፍቼ ቀኑን አልፈዋው። ቪዲዮውን ይመስላል አላርዝመባችሁ ማለት ነው። እና ከወደዳችሁ ላይክ እና ሰብስክራይብ አድርጉና አበረታቱኝ። መዳም ቅመም ነኝ። አበረታቱን፣ እኛም ጥሩ ደረጃ እንድረስ እንደግ ማለት ነው። ቻው ቻው፣ ሰላም ሁኑ። እወዳችኋለሁ። ቪዲዮውን ላይክ እና ሼር ሰብስክራይብ አድርጉት። ሰላም አለይኩም ወረህመቱላሂ ወበረካቱህ።